ጸሎት በመቀበል የቅዱስ ክብር ክፉ መንፈስን የሚቃወም ነው። የቅዱስ ክብር ለተቀደሱ ነፍሳት የሚሰጥ ቅዱስ ክብር ነው። የቅዱስ ክብር ክፉ መንፈስን ለመቃወም የሚረዳ የሚጠቅም ቅዱስ ክብር ነው። የክብር ንጉሥ በሚሆን በጌታችን በኢየሱስ ክርስቶስ ስም ቀባናቸው። ፍጹም ሦስት በሚሆኑ በአብ በወልድ በመንፈስ ቅዱስ ስም ቀባናቸው። አክብራችሁ እንድትኖሩ የእግዚአብሔር ቅዱስ ፈቃድ ይሁንልን። ጸሎተ ማርያም አክሊላት የማይጸወልጉ አክሊሎችን ለቅዱሳን ያቀዳጀ በአንድነትና ሰማያውያን ከምድራውያን ጋር ያስማማህ ቅዱስ እግዚአብሔር ሆይ አሁን አንተ ጌታችን ሆይ እኒህን አገልጋዮችህን ፈቃደ ሥላሴና ወለተ ማርያምን በአክሊል ላይ በአክሊል ላይ ለመጫን በራሳቸው ላይ ለመጫን ያዘጋጀነውን እነዚህን አክሊሎች እንድትባረክልን ቅዱስ ፈቃድ ይሁንልን። የክብርና የጌትነት አክሊል ትሁናቸው። የበረከትና የድህነት አክሊል ትሁናቸው። የህዳሪና የደስታ አክሊል ትሁናቸው። የደስታና የሐሴት አክሊልም ትሁናቸው። የድግነትና የቅንነት ፍርድ አክሊል ትሁናቸው። የጥበብና የማስተዋል አክሊል ትሁናቸው። የምቾትና የእርጋታ አክሊል ትሁናቸው። ለእኒህ ለሚለብሷት ለሁለቱ አገልጋዮችህ በፍቅር መተሳሰር የሰላም ማሰሪያ እንዲሆናቸው ቅዱስ ፈቃድ ይሁንልን። ከክፉ ሀሳብ ሁሉ አድነልን። ከአጋንንት ፈተና ሁሉ ጠብቅልን። ከክፉ ከባዕድ አሽከላ ሁሉ አድናቸው። ቸርነትህ በሁለቱ አገልጋዮች ይሆን ዘንድ ልመናችን የጸና ነው። አንተን መፍራት በልባቸው አሳድር። ሕይወታቸውን እስከ እርግና ድረስ እንዲቆይ ፍቀድላቸው። ወንዶችና ሴቶች ልጆችን በማየት ደስ እንዲላቸው አድርግ። በሚወልዷቸውን ልጆች የሚጠቀሙ አድርገውን። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በተቀደሰች በአንዲቱ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ መጨረሻ በእምነት የጸኑ አድርጋቸው። ጽድቅን የሚሰሩበትን መንገድ አዘጋጅላቸው። ቸር በሚሆን አባትህ በመንፈስ ቅዱስ ፈቃድ ዛሬም ዘወትርም ለዘላለሙ አሜን። ጸሎተ አክሊላት ደም የማትነሳ አምላካችን ሆይ የጸጋ አክሊል በአገልጋዮችህ የሚያስናያገሉ የማይጠፋ ከፍ ያለ የክብር አክሊል